ይህን ነገር ሁሉ ግን ስብርብር አድርጋ ልቤ ላይ ገብታ ጉዝጉዝ ያለችው ሴት ዛሬ ለ5 ዓመታት አብራኝ የቆየችውና 5 ዓመትን ከተፋቀርኳት ከተዋደድኳት አብሬያትም ከሆንኩኝ በኋላ በሌላ ሴት የተካኋት እሷን ትቼ ሌላ ሴት አግብቼ ልቧን የሰበርኳት ያቺ ውድና ምርጧ ፍቅረኛዬ ነበረች። ሀውለት አውቃለሁ ከወደድካት ካፈቀርካት ጥሩና መልካምም ከሆነችልህ የዛን ሁሉ ዓመታትን አብረሃት ካሳለፍክ ታዲያ ለምን ተውካት? ለምን ሌላ ገባህባት? ለዛውም የምወደውንና የማፈቅረውን ሰው መለየትና መተው በጣም ይከብደኛል የምትል አንተ ይችን ሴት እንዴት መራቅና መተው ሆነልህ እንደምትይኝ አልጠራጠርም። አንድ በህይወቴ የገባኝና የተረዳሁት ነገር ፍቅረኝነት ሌላ ነው፣ የትዳር ህይወት ሌላ ነው። መዋደድና መፋቀር ሌላ ነው። እድሜ ልክን አብሮ ኖሮ ልጆችን ወልዶ አሳድጎ ለቦታ ማድረስና ለወግ ማዕረግ ማብቃት ሌላ ነው። የልጆቼ እናት ሚስቴ እንድትሆን የመረጥኳት ሴት በእርግጥም ሚስት መሆን ትችላለች፣ እናት መሆን ትችላለች፣ እንዲሁም ደግሞ ሴት ሆና ቤቷን መምራት ትችላለች ብዬ ያሰብኳት ሴት ናት። ያችኛዋስ እሷማ ፍቅረኛ ነበረች፣ አፍቃሪ ወዳጅ ነበረች። ይሄን ውሳኔ ለመወሰን የ6 ወራት ሌሊቶችን ብቻዬን መኝታ ቤቴን ዘግቼ ስቅስቅ እያልኩኝ አልቅሻለሁ። ቀናቶቹንም ስራዬ እስኪበላሽ ጤናዬ እስኪቃወስ ድረስ በሐሳብና በሐዘን ራሴን ወቅሻለሁ፣ ተሰብሬያለሁ፣ አዝኛለሁ። ነገር ግን ሀውለት ህይወት ወደፊት ናት ብዬ አምናለሁ። ህይወት ስኬት ናት፣ መተካካት ናት፣ መቁሰልም መድማትም ናት። ደስታና ፌሽታ ብቻ አይደለችም ብዬ ለራሴም ለውስጤም ነግሬዋለሁ። እናም መራራውን እውነት መጋፈጥ ነበረብኝ። መቼም የማልጠላትን መቼም የማረሳትን ቤት ላይ ራሴም ላይ ፍቅሬም ላይ ለወደፊቴ ስል መወሰን ነበረብኝና ተውኳት፣ ወሰንኩኝ። ለ5 ዓመታት አብሬያት ቆይቼ ተፋቅረን ተዋደን ነገ ከነገ ወዲያ እንጋባለን ህይወታችንን አብረን እንመሰርታለን ብላ ስትጠብቅና ስትመኝ የተውኳት ሴት ምን አይነት ሴት መሰለች? በጣም ወዳጅ አፍቃሪ፣ ከብዙዎች ጋር ቀራቢ እንዲሁም ደግሞ ቀበጥ ናት። ከኔ ጋር ሆና አይኗ አያርፍም። እዚህ ጋር ከኔ ጋር እየበላች እየጠጣች አይኗ ከጀርባዬ ጋር ካለው ሰው ጋር ነው፣ ከጎኔ ጋር ካለው ሰው ጋር ነው፣ ከፊትም ከኋላም ትላለች፣ ትቅበጠበጣለች። ያ ነገሯ ለኔ ፈጽሞ ምቾት አይሰጠኝም። ያንን በመጀመሪያ የልጅነት ህሊናዬ በመጀመሪያ የፍቅረኝነት ዘመኔ ቺት አድርጋብኝ የተለየኋትን የተውኳትን ሴት ታስታውሰኛለች። መቅበጥበጧ መቁነጥነጧ ሰላም ይነሳኛል፣ እረፍት ይነሳኛል። ከሷ ጋር ስሆን ከፊሉን ተናድጄ ከፊሉን ትርርድብን ብዬ በቅናት ማዕበል ውስጥ ዋኝቼ ነው ወደ ቤት የምገባው። ይህን ነገሯን ብዙ ጊዜ ነግሬያታለሁ።